ታሪኩ የሚጀምረው በጣም ታዋቂ የሆነውን ስኖንን ሃይስኩል በማሳየት ነው። ትምህርት ቤቱ በሁለት ክፍሎች የተከፈለ ነው። ደቡባዊ ክፍል ለስፖርተኞች ሲሆን ሰሜናዊ ክፍል ደግሞ ለጎበዝ ተማሪዎች ነው። የሰሜኑና የደቡብ ክፍል ተማሪዎቹ ለትምህርት ያላቸውን አመለካከት የተለያየ ስለሆነ ሁልጊዜ አይስማሙም። በአንድ ወቅት በሰሜናዊ ክፍል የሁለተኛ ዓመት ተማሪ የሆነችው ካይቢ በአስተማሪዋ አማካኝነት ወደ ደቡባዊ ክፍል እንድትሄድ ትታዘዛለች። እሷ አልፈራችም ነበር። ነገር ግን ጓደኞቿ ሊሄ ከሚባለው ልጅ ጋር እንዳትጋጭ ሰግተው ነበር። እሱ የደቡባዊ ክፍል አለቃ ሲሆን በክፍል ውስጥ አስቸጋሪና ተንኮለኛ ቢሆንም ብዙ ሽልማቶችን ያሸነፈ ጎበዝ ሯጭ ነው። ካይቢ የተማሪዎቹ ውጤት ለመሰብሰብ ወደ ስፖርተኞች ክፍል በሄደችበት ወቅት አንዳንዶቹ ውጤታቸውን እንዳላስረከቡና ከእነሱ መካከል አንዱ ሊሄ እንደሆነ አወቀች። ይህ በእንዲህ እንዳለ ሊሄና ጓደኞቹ ካይቢ ያላስረከቡትን ውጤት ሳታስተውል የሄደች መስሏቸው ወደ ብሮድካስት ክፍሉ አመሩ። እዚያ ሳሉ አንደኛው የሊሄ ጓደኛ ስለ ካይቢ ማውራት ጀመረ። እሷ በሰሜናዊ ክፍል እንደ ኮከብ የምትታይና ብዙ ወንዶች የሚወዷት ብትሆንም የሚላኩላትን የፍቅር ደብዳቤዎች በሙሉ ውድቅ ስለምታደርግ ሰዎች ቀዝቃዛ ስሜት የሌላት አድርገው ያስቧታል። ሊሄና ጓደኞቹ እያወሩ ሳለ ካይቢ የቀሩትን ውጤቶች ለመፈለግ በድንገት ወደ ክፍል ገባች። ነገር ግን የተናደደው አንደኛው የሊሄ ጓደኛ እግሯን ይጠልፋታል። ልትወርቅ ስትል ሊሄ ሊይዛት ይሞክራል። ነገር ግን በስህተት የስፒከሩን ቁልፍ ተጫኑት። በመቀጠል ካይቢ ራሷን አራቀችና እርስ በርስ መነታረክ ጀመሩ። ነገር ግን የድምፅ ማጉያው ክፍት ስለነበር በትምህርት ቤቱ ያሉ ተማሪዎች በሙሉ ንግግራቸውን ሰሙት። ሊሄ የዘላለም ሁለተኛ ብሎ ሲጠራት ካይሺ በጣም ተናደደች። ምክንያቱም በሰሜናዊ ክፍል ሁልጊዜ አንደኛ የሚወጣውና በጣም ጎበዝ የክፍሏ ልጅ የሆነውን ዘይን መብለጥ አትችልም ነበር። ካይሺ ከሄደች በኋላ ይሄ ወንዶች ስለሆኑ ብቻ በሴቶች ላይ መጥፎ ባህሪ ማሳየት እንደሌለባቸው ለጓደኛው ሊነግረው ሞከረ። ነገር ግን የሰሜናዊው ክፍል ተማሪዎች በብስጭት ክፍል ውስጥ የተደረገውን ውይይት ሲሰሙ በስሜት ተገፋፍተው በትምህርት ቤቱ መወያያ መድረክ ላይ በሊሄና ጓደኞቹ ላይ ማሾፍ ጀመሩ። ይህ ሊሄን በጣም ስላናደደው በዚያን ዕለት የሚካሄደው የሴሚስተር ማጠናቀቂያ የአካል ብቃት ፈተና ወቅት ለሰነዘሩት መጥፎ አስተያየቶች በሙሉ ምላሽ ለመስጠት ወሰኑ። ከጥቂት ሰዓታት በኋላ የአካል ብቃት ፈተናው ተጀመረ። ሊሄና ጓደኞቹ ሊያሟሙቁ በሰሜናዊ ክፍል ተማሪዎች ላይ ነገሮችን አከበዱባቸው። ካይሺ የክፍሏ ልጆች እንደ ደካማ እንዲታዩ ስላልፈለገች የስፖርተኞቹን ክፍል ኳስ በመወርወር ለውድድሩ ተገዳደረቻቸው። የስፖርተኞቹ ክፍል በጣም የተሻለ ውጤት ተሳይቷል። ነገር ግን አንደኛው የካይሺ ክፍል ጓደኛ ሜዳ ላይ ውሃ በማፍሰስ ሲያታልል ነገሮች ይበልጥ ተበላሹ። ይህ የሊሄ ጓደኛን እንዲወጥ ስላደረገው በሁለቱ ክፍሎች መካከል ትልቅ ጠብ ተነሳ። በዚህም ምክንያት የክፍል ተወካዮች የሆኑት ሊሄ፣ ካይሺና ዘዬ ወደ ትምህርት ቤቱ ርዕሰ መምህር ወደ ሚስተር ማ ክፍል ተጠርተው የማስጠንቀቂያ ምክር ተሰጣቸው። ከተወሰነ ጊዜ በኋላ ትምህርት ቤቱ ነገሮችን ለመቀየር ወሰነ። ከደቡብ በኩል ያሉትን ስፖርተኞች ተማሪዎችና ከሰሜን በኩል ያሉትን ጎበዝ ተማሪዎችን አንድ ላይ ማምጣት ፈለጉ። ስፖርተኞቹ አዳዲስ የትምህርት አይነቶችን የሚወስዱ ሲሆን ጎበዝ ተማሪዎች ደግሞ ተጨማሪ የአካል ብቃት እንቅስቃሴ ክፍሎችን መውሰድ ይኖርባቸዋል። ትምህርት ቤቱ ይህ ለሁሉም ሰው ነገሮችን የተሻለ እንደሚያደርግና ትምህርትን እንደሚያሻሽል አስቦ ነበር። ነገር ግን ጎበዝ ተማሪዎች ሀሳቡን አልወደዱትም። ከስፖርተኞቹ ጋር በአንድ ክፍል ውስጥ መሆን አልፈለጉም። የክፍሉ አለቃ የሆነችው ካይሺም መጀመሪያ ላይ አልወደደችውም ነበር። ነገር ግን አስተማሪዋ ሺያን ይህ የተማሪዎች ልዩነት እንዲቀበሉ ለመርዳት የሚያስችል መንገድ እንደሆነ ነገረቻት። በሃይስኩል በሶስተኛው ሴሚስተር መጀመሪያ ላይ ሊሄና ጓደኞቹ አናሳ ቡድን ስለሆኑ ብቻ ማንም ሊደፍራቸው እንደማይገባ ለካይሺ ክፍል ለማሳየት አንድ እቅድ ወጡ። ነገር ግን ነገሮች ተበላሹ። የአካል ብቃት እንቅስቃሴ እያደረጉ ሳለ ልብሶቻቸው ተሰረቁ። በዚህ ምክንያት ያለ ሸሚዝ ለመሄድ ተገደዱ። ይህም ከሚስተር ማጋ ጥል ውስጥ ከተታቸው። ከዚህ ድርጊት ጀርባ ዘዬ እንዳለበት ሲያውቁ ሊበቀሉት ፈለጉ። ነገር ግን የዘዬ ወንበር መስሏቸው በስተት የካይሺን ወንበር አበላሹት። ካይሺ ቀሚሷን ለመቁረጥ ተገደደች። ነገር ግን እንደ ድል ሆኖ ዘዬ ሱሪ ሰጣት። በመቀጠል ይሄ ካይሺን ይቅርታ ጠየቃት። እሷም እንደ ሕፃን መሆን እንዲያቆም ነገረችው። ይህ በእንዲህ እንዳለ ይሄና ዘዬ ጎረቤታሞች ቢሆኑም እንኳ ብዙም እርስ በርስ አይነጋገሩም ነበር። ክፍሎች በሚቀላቀሉበት ጊዜ በውጤት ላይ ተመስርተው መቀመጫዎችን ያደራጁበት መንገድ ለሊሄ አስገራሚ ሆነበት። ዝቅተኛ ውጤት ያላቸው ስፖርተኞች በፊተኛው ረድፍ ላይ መቀመጥ ነበረባቸው። ይህ በስፖርተኞቹ ላይ ፍትሃዊ እንዳልሆነ ስለተሰማው ምክንያቱን ለማወቅ የክፍል አለቃቸው ወደሆነችው ወደ ካይሺ ሄዶ አነጋገራት። የተፈጠረው ሁከት የአካል ብቃት መምህራቸው የሆነው የባይ ፌን ትኩረት ሳበ። እሱም ጎበዝ ተማሪዎች በውይይት ላይ እንዲሳተፉ ጠየቃቸው። በሌላ በኩል ስፖርተኞቹ መምህር ሺያንን አነጋገሩ። እሷም አስተሳሰባቸውን ለማስፋት መቀላቀል እንደሚያስፈልጋቸው አስረዳቻቸው። ባይፌም የአካል ብቃት እንቅስቃሴን ማዘውተር ጎበዝ ተማሪዎችን የዩኒቨርሲቲ ሲገቡ እንዴት ሊረዳቸው እንደሚችል ተናገረ። ወደ ክፍል ሲመለሱ ሺያን በነገረቻቸው መሰረት ስፖርተኞቹ በመሃል ተቀመጡ። ሊሄ ከሷ ጀርባ ሲቀመጥ ካይሺ ልታደርገው የምትችለው ምንም ነገር አልነበረም።
ሺያን ለካይሺ ለስፖርተኞቹ የበለጠ ትኩረት እንድትሰጥ ጠየቀቻት። የአስተማሪዎቻቸውን ቃላት ከሰሙ በኋላ ሊሄና ጓደኞቹ ከእንግዲህ ችግር ላይ ለመፍጠር ወሰኑ። እሱም ካይሺን ሰላም እንዲወርዱ ጠይቃት። እሷ ግን እስካልረበሻት ድረስ እንደማትረብሸው ብቻ ነገረችው። አንድ ጊዜ በክፍል ውስጥ ትልቅ ሁከት ተፈጥሮ ነበር። ጎበዝ ተማሪዎቹ የስፖርተኞቹን ጫማዎች ክፍሉን እያቆሸሹ እንደሆነ በማሰብ ወደ ቆሻሻ መጣያ ውስጥ አሏቸው። ይሄ የሆነውን ነገር አይቶ አልተደሰተም። ያደረገውን ሰው ጫማዎቹን መልሶ እንዲያመጣ ጠየቀው። ነገር ግን ግለሰቡ አሮጌዎቹንና ያረጁትን የስፖርተኞቹን ጫማዎች መጣል እንዳለባቸው ተናገረ። ይህም ሊሄን ይበልጥ አናደደው። ከዛ ሰው ጋር ሊጣላም ምንም አልቀረውም ነበር። በመጨረሻም ግለሰቡ ይቅርታ ለመጠየቅ ተስማማ። ካይሺም የስፖርተኞቹን ጫማዎች እንደምትጠብቅ ተናገረች። ነገር ግን ብዙም ሳይቆይ ዩአን የተባለ ተማሪ ጫማዎቹን ወስዶ በቅርቡ ሊፈርስ በታቀደው በትምህርት ቤት ክፍል ውስጥ ጣላቸው። ይሄ በጣም ተናደደና ከዚህ ድርጊት በስተጀርባ ካይሺ ያለች መስሎት ነበር። እሷም የጥፋተኝነት ስሜት ስለተሰማት ከዜጋ በመሆን ጫማዎቹን ፈለገች። እንደ ድል ሆኖ አገኟቸው። በመቀጠል ይሄ እነዚያ ጫማዎች ብዙ ትዝታዎች እንዳሏቸው በተለይም የሊን አሮጌና ያረጁ ጫማዎች መጀመሪያ ያሸነፈ ዕለት አያቱ የሰጡት እንደሆነ አስረዳ። ይሄ ካይሺን አመሰገናት እና በስህተት ስለጠረጠራት ይቅርታ ጠየቃት። ዩአንንም የስፖርተኞቹን ጫማዎች በማጽዳት ለጥፋቱ ካሳ ከፈለ። ከትምህርት በኋላ ሊሄና ጓደኞቹ በአንድ ምግብ ቤት ውስጥ ተመገቡ። ስለ ካይሺ እያወሩ እሷ በጣም ደግና ኃላፊነት የምትወጣ ልጅ እንደሆነች ተናገሩ። ከዚያም በአጋጣሚ ይሄ ካይሺን መነጽር ካደረገው ወንድ ልጅ ጋር አያት። ይህም በውስጡ ትንሽ የመረበሽ ስሜት ፈጠረ። በሚቀጥለው ቀን በትምህርት ቤት ብዙ ሴቶች ያንን መነጽር ያደረገውን ልጅ እንደሚወዱ ሲያውቁ ይሄ ይበልጥ ተጨነቀ። ካይሺ እየተታለለች እንደሆነ ማመን ስላልፈለገ ልቧን በቀላሉ ለማንም ሰው መስጠት እንደሌለባት ፍንጭ ሰጣት። እሷ ግን የሊሄን ንግግር ስትሰማ ግራ ተጋባች። ከዚያ በኋላ በሌላ ጊዜ አንድ እንግዳ ነገር ተከሰተ። በአካል ብቃት ክፍል ጊዜ ካይሺ በጣም ተናደደች። ሊሄን ልትገስጸው ስትል በድንገት ራሷን አስተወደቀች። ሊሄ ተጨንቆ በሕክምና ክፍል ውስጥ ከእሷ ጋር ለመቆየት ወሰነ። ሞቅ ያለ መጠጥ ሰጣትና ራሷን እንድትስት ስላደረጋት ይቅርታ ጠየቀ። ከዚያም ከእሷ ጋር የነበረውን መነጽር ያደረገ ልጅ ነገር አነሳ። መነጽር ያደረገው ልጅ የካይሺ ታናሽ ወንድም ሃኦሺ ሆኖ ተገኘ። ሊኦ እውነቱን ሲያውቅ እፎይታ ተሰማውና ደስ አለው። በኋላ ላይ ሊሄ በካይሺ ላይ ፍላጎት እያሳየ የመጣ ይመስል ነበር። ሰላም እንዲወርዱ በተደጋጋሚ ይጠይቃት ነበር። እሷ ግን ብዙም አትመልስለት ነበር። ነገር ግን አንድ ቀን በመላው ክፍል ፊት ስልክ ቁጥሯን ሲጠይቃት ፊቷ በፍርሃት ቀላ። በመቀጠል ይሄ ከጓደኛው ከሹዋን ጋር እያወራ ሳለ ከካይሺ ጋር ጥሩ ጓደኛ መሆን ብቻ እንደሚፈልግ ገለጸለት። ነገር ግን ቹዋን ጓደኛው ካይሺን መውደድ እንደጀመረ ስላስተዋለ በካይሺ የቅርብ ጓደኞች በኩል ስለሷ ተጨማሪ መረጃ ለማግኘት እንደሚሞክር ነገረው። እንደ አጋጣሚ ሆኖ ግን ቹዋን ብዙ መረጃዎች ማግኘት አልቻለም። ከዚያም በኬሚስትሪ ክፍለ ጊዜ መምህርት ሺያን ሊሄና ካይሺ ለአንድ ፕሮጀክት በአንድ ቡድን ውስጥ እንዲሆኑ አደረገች። ካይሺ ለአስተማሪዋ አይሆንም ማለት ስላልፈለገች ሊሄ ሀሳቡን እንዲቀይር የምታደርግበትን መንገድ ለመፈለግ ሞከረች። አልሳካለት ሲልም በአንድ ቡድን ውስጥ ከሆኑ ውጤቱ ሊቀንስ ይችላል ብላ እንደሰጋች በመጨረሻ ተናገረች። ሊሄ ግን ወደኋላ አላፈገፈግም። በደንብ ለማጥናት ቆረጠ። ውሎ አድሮ ካይሺ የእሱን ቁርጠኝነት አይታ ስልክ ቁጥሯን ሰጠችው። ከጥቂት ጊዜ በኋላ ሊሄ እራት እየበላ ሳለ ከካይሺ ጽሑፍ መልእክት ደረሰው። በዚህ በጣም ተደስቶ በትምህርት ቤቱ ይበልጥ ትኩረት አደረገ። ይህ በእንዲህ እንዳለ ካይሺ በክፍለ ውስጥ ሆና የእሷና የልጅነት ጓደኛውን ፎቶ ትመለከት ነበር። በቤት ቃጠሎ ውስጥ ተከበው የነበሩበትን መጥፎ ትዝታ ጥሎባት ያለፈውን ያንን ጊዜ እያስታወሰች ነበር። ከጥቂት ቀናት በኋላ ከተቀላቀለው የክፍል ፕሮግራም ጋር ተያይዞ ነገሮች እንዴት እየሄዱ እንዳለ ለመፈተሽ ከትምህርት መምሪያ የመጡ ሰዎችን ወደ ስኖን ሃይስኩል መጡ። ይህ በእንዲህ እንዳለ የካይሺ ክፍል በቤተ ሙከራ ውስጥ የኬሚስትሪ ሙከራ እያደረገ ነበር። እንደ አጋጣሚ ሆኖ ሊሄ ስህተት ሰራና እሳት ሊያስነሳ ምንም አልቀረውም ነበር። በቤተ ሙከራው ውስጥ የነበሩት ሰዎች በሙሉ ደንግጠው ወደ ውጭ ሲሮጡ፣ ካይሺ ግን ብቻዋን ቀረች። ያለፈውን መጥፎ ትዝታዋን ስላስታወሰች መንቀሳቀስ አልቻለችም ነበር። በተለይም ቁርጭምጭሚቷን ስለታመመችና ስለወደቀች ይበልጥ ተቸገረች። ነገር ግን ይሄ እሷን ለመርዳት በፍጥነት መጣ። መምህራኑና ከትምህርት መምሪያ የመጡ ሰዎችም ምን እየተካሄደ እንዳለ ለማየት እዚያ ደረሱ። ከቤተ ሙከራ እሳት አደጋ በኋላ ከትምህርት መምሪያ የመጡ ሰዎች የሆነውን ነገር ቢያዝንም ቀደም ሲል ይጣሉ የነበሩ ሁለት የተማሪዎች ቡድን አሁን እርስ በርስ እየተረዳዱ መሆናቸውን ማየት ችለዋል። በዚህ ምክንያት እቅዱ በጥሩ ሁኔታ እንደሚሄድ አሰቡ። አንዱ የቦርድ አባልም በእሳቱ አደጋ ማዘኑን ገልጾ ነገር ግን ተማሪዎቹ እርስ በርስ በተጓዙበት መንገድ መኩራቱን ተናገረ። ጥንቃቄ እንዲያደርጉና ሁልጊዜም አንድ ላይ እንዲሆኑ ነገራቸው።
ከዕለታት አንድ ቀን ሊሄ የካይሺን የቁስል እየባሰ መሄዱን አስተዋለ። እሷን መንከባከብ ጀመረ። መድኃኒት ሰጣት። አልፎ ተርፎም ለምትወደው የመጽሐፍት መደብር የሚሆን የቅናሽ ካርድ ሰጣት። እሷም በዚህ ደስተኛ ነበረች። ጓደኛዋን ያለምንም ግልጽ ምክንያት በብዛት ፈገግ እንደምትል አስተዋለች። ይህ በእንዲህ እንዳለ ዜ ሊሄና ካይሺ እየተቀራረቡ መሆናቸውን አየ። እሷን ለረጅም ጊዜ ይወዳት ስለነበር ነገሩ በውስጡ ቅናት ፈጠረበት። ዜ በየቀኑ በማለዳ ይነሳና በካይሺ ጋር ለመገናኘት አብሮ ለመሄድ ሲል ብቻ ረጅም መንገድ በመጓዝ ወደ ትምህርት ቤት ይሄድ ነበር። ነገር ግን ሊሄ ወደ ህይወቷ ሲመጣ ዜ ራሱን ከሷ ማራቅ ጀመረ። እሷ እንደ ጓደኛና በትምህርት ቤት እንደምትወዳደረው ሰው ብቻ አድርጋ እንደምታየው ስላሰበ ስሜቱን የመናገር ድፍረት አልነበረውም። በተመሳሳይ ጊዜ ሊሄ ከካይሺ ጋር በሚሆንበት ጊዜ እሷን እያየ በትምህርቱ ላይ ትኩረት ማድረግ ከብዶት ነበር። ካይሺም ተመሳሳይ ስሜት ተሰምቷት ነበር። ነገር ግን ምንም ቢሆን ሁልጊዜ በትምህርቷ ላይ ብቻ ትኩረት ለማድረግ ትሞክር ነበር። አንድ ቀን ወንድሟ በአጋጣሚ ሊሄ ሰጥቷት የነበረውን የቅናሽ ካርድ ጣለው። ካርዱን ቆሻሻ ውስጥ ለመፈለግ ተገደደች። ይህም ስታደርገው ዘያያት። ሌላ ካርድ በቀላሉ ማግኘት እንደምትችል ቢያውቅም እንኳ ሊሄ የሰጣትን ካርድ ማጣት እንደማትፈልግ ስለተረዳ ሊረዳት ወሰነ። ከጥቂት ቀናት በኋላ ዜ ካርዱን አገኘው። ካይሺም በጣም ተደሰተች። በክፍል ውስጥ የሰኑንን ሃይስኩል በክፍሎች መካከል የዱላ ቅብብል ውድድር አዘጋጅቶ ነበር። ጊራን የተባለ ተማሪ ሊሄን ለውድድር ተገዳደረው። ተሸናፊው የኤሊ ልብስ ለብሶ ለአሸናፊዎቹ ምግብ እንዲገዛ ተወራረዱ። ሊሄ ፈተናውን ለመቀበል ዝግጁ ነበር። ከጥቂት ልምምድ በኋላ መምህር ባይፌይ ለዱላ ቅብብል ውድድሩ ጥቂት ተማሪዎችን መረጠ። ቹዋንና ሊሄ የቡድኑ አካል ነበሩ። ውድድሩ ከመጀመሩ ጥቂት ቀደም ብሎ ለክፍላቸው መሮጥ የነበረባት አንዷ ሴት ልጅ መምጣት ስላልቻለች ካይሺ በቅርብ እግሯን ጉዳት ያጋጠማት ቢሆንም እንኳ በእሷ ምትክ እንድትገባ ተገደደች። ዱላው ለሊሄ ስታቀብል ተሰናክላ ወደቀች። እሱ ሊረዳት ቢሞክርም እሷ ግን ሩጫውን እንዲቀጥል ነገረችው። በመጨረሻም ሊሄ በኢራን ተሸነፈ። ነገር ግን በሚያስገርም ሁኔታ በውድድሩ ወቅት የእሱና የካይሺ ፎቶ በክፍል መወያ ግሩፕ ውስጥ ስለተሰራጨና ሰዎች በጣም የሚስማሙ ጥንዶች እንደሆኑ ስላወሩ ሊሄ ደስተኛ ነበር። በማግስቱ ሊሄ የኤሊ ልብስ በመልበስ ለኢራን የገባውን ቃል ጠበቀ። ነገር ግን ያስገረመው ነገር ጓደኞቹም ተመሳሳይ ልብስ አብረው መልበሳቸው ነበር። ስለዚህ በውድድሩ በመሸነፉ የሀፍረት ስሜት አልተሰማውም። በረፍት ሰዓት ካይሺና የክፍል ጓደኞቿ በውድድሩ መሰረት ለኢራን ምግብ በመግዛት ሊሄን ረዱት። ሊሄ ይህ የካይሺ ሀሳብ እንደሆነ ስላወቀ አመሰገናትና በአንድ ምግብ ቤት ውስጥ አብረው ምግብ እንዲመገቡ ጋበዛት። በሌላ ቀን ሊሄ በፈተና ውጤት ማነስ ምክንያት ተጨንቆ ነበር። ምንም እንኳ ወላጆቹ ተጽዕኖ ባያደርጉበትም በውጤቱ ሊያኮራቸው ይፈልግ ነበር። ስለዚህ እሱና ጓደኞቹ በፈተና ላይ ስለማጭበርበር አሰቡ። ነገር ግን ካይሺ እቅዳቸውን አውቃ ሊሄ ይህንን እንዳያደርግ አስጠነቀቀችው። ከዚያ በኋላ ሊሄ ለምን ለማጭበርበር እንዳሰበ አስረዳት። እሷም ከፈተናው በፊት እንዲያጠና ልትረዳው ተስማማች። ዜም ሊያግዘው ፈቃደኛ ነበር። በአንድ ወቅት ሊሄ በትምህርት ቤቱ ለመማር ከካይሺ ጋር ለማገናኘት ቃል ገብቶ ነበር። ነገር ግን ጓደኞቹ ጋር እቅድ ስለነበረው መሰረዝ ነበረበት። በማግስቱ ካይሺ አብረው ለማጥናት እየጠበቀችው ሳለ ሊሄና ጓደኞቹ የእግር ኳስ ጨዋታ ለመመልከት ትምህርት ቤት እንደቀሩ ወሬው ተሰማ። በዚህ በሊሄ ላይ በጣም ተናደደች። የካይሺ ባህሪ ተቀየርና ከሱ ራሷን አራቀች። ይህም ምንም ስህተት እንደሰራ ስላላወቀ ሊሄን ግራ አጋባው። ያንን ምሽት ካይሺ አሁንም በሊሄ ላይ ተከፍታ ነበር። እናም ስለ ጉዳዩ ለታናሽ ወንድሟ ለሃኦሺ ነገረችው። ሃኦሺ ምናልባት ታላቂቱ ለሊሄ ስሜት ኖሯት ሊሆን እንደሚችል ሊሄ የገባችውን ቃል በቁም ነገር ስላልወሰደ እንደተናደደች ገመተ። ካይሺ ይህን ስትሰማ ሃኦሺ ከክፍሉ አባረረች። በትምህርት ቤት ሊሄ ለምን ሊያገኛት እንዳልቻለ ለማስረዳት ሞከረ። ትምህርት ቤት ከሀገር አቀፍ የሩጫ ስፖርተኞች ጋር ልዩ የልምድ ፕሮግራም አዘጋጅቶ ነበር። ሊያመልጠው ስላልፈለገ ነበር። እንዲሁም እሷን ለማግኘት እንደሚዘገይ አልጠበቅም ነበር። ከስረዳት በኋላ ካይሺ ምክንያቶቹን ተረዳችለት። ይህም ከእንግዲህ የገቡትን ቃል ላለማፍረስ ቃል ገባላት። ፈተናው ከመድረሱ ጥቂት ቀናት ቀደም ብሎ ካይሺና ዜ ለሊሄና ለጓደኞቹ በማጥናት ረገድ ይረዷቸው ነበር። በመጨረሻም የፈተናው ቀን ደረሰ። ዣንግ የፈተናውን መልስ ከአንድ ሰው እንዳገኘ ለሊሄ ነገረው። ከዚያ በኋላ በፈተናው ወቅት ሊሄና ጓደኞቹ ብዙም አልተቸገሩም ነበር። ስለዚህ ሊሄ ስለረዳቸው ካይሺን ወደ ፓርክ በመውሰድ አመሰገናት። አባቷ ከሞቱበት ጊዜ ጀምሮ ያንን ቦታ ለመጎብኘት ትፈልግ ስለነበር እዚያ በመሄዷ በጣም ደስተኛ ነበረች። በቦታው ያሉትን ሁሉንም ጨዋታዎች ስትሞክር ይህ የመጀመሪያዋ ነበር። በኋላም በትምህርት ቤት የፈተና ውጤት ከተገለጸ በኋላ ሚስተር ማ ሊሄንና ጓደኞቹን ወደ ቢሮ ጠራቸው። ምክንያቱም በጥሩ ሁኔታ በታማኝነት ውጤት ማምጣታቸውን ሊያምን አልቻለም ነበር። ዣንግ በማህበራዊ ሚዲያ ላይ ከአንድ ሰው መልሶቹን እንዳገኘ የሚያሳዩ የፎቶ ምስሎችን አግኝቶ ነበር። ዣንግ ድርጊቱን አመነ።
ነገር ግን ካይቢ በፈተና ላይ እንዲያጭበረብር ከነገረችው በኋላ ሰነዱን እንዳጠፋው ተናገረ። በእነዚህ ክሶች ምክንያት ሊሄ በጥረቱና ጥርጣሬ በነበረው በሚስተር ማ ላይ ቅር ተሰኘ። ይህ ሁሉ እየሆነ ሳለ ካይሺ ግን ሊሄና ጓደኞቹ ከፈተናው በፊት ምን ያህል በቁም ነገር ሲያጠኑ እንደነበር ስላየች እንዳላጭበረበሩ ታምን ነበር። እንዲያውም እንዲመረምር እንደ ማስረጃ የፎቶ ምስሎችን አቀረበች። ነገር ግን ዮአን ይህንን አየና ሊሄንና ጓደኞቹን ከተማሪዎች ነጥለው እንዲገለሉ የሚያደርግ ወሬ ማሰራጨት ጀመረ። ሊሄ ካይሺ ማስረጃውን ሆን ብላ ለሁሉም ያጋራቸው መስሎት ነበር። ሚስተር ማ በትምህርት ቤቱ ስለ ጉዳዩ ከተናገረ በኋላ ነገሮች ይበልጥ ተባባሱ። ይህም የሊሄን ውድቀት ማየት በሚያስደስተው በኢራን ላይ ትልቅ ደስታን ፈጥሮ ነበር። በቤት ውስጥ ካይሺ የምትልክለትን መልእክቶች ሊሄ ችላ በማለቱ ትልቅ የጥፋተኝነት ስሜት ተሰማት። ስለዚህ በማግስቱ እንደምታምነውና ልትረዳው እንደምትፈልግ ለመንገር በአካል ልታገኘው ወሰነች። ሊሄ የሚወዳት ልጅ ለሱ ይህንን ያህል ስታስብለት በጣም ተደሰተ። ይህ በእንዲህ እንዳለ ዜና ሊሄ በጥሩ ግንኙነት ላይ ባይሆኑም እንኳ ዜ ሊሄና ጓደኞቹ ንጹህ እንደሆኑ ያምን ነበር። ስለዚህ ሚስተር ማ ያገኘውን የፎቶ ምስሎች በሚስጥር ፈትሾ እያንዳንዱ እንግዳ ነገሮችን አገኘ። ሆን ብሎ መልሶችን ስለላከው ሰው ለካይሺ ነገራት። ከዚህ ሁሉ ነገር በስተጀርባ ማን እንዳለ ለማወቅም አብረው ለመስራት ተስማሙ። ዜ በትምህርት ቤቱ ኮምፒውተር አማካኝነት የሐሰት የፈተና መልሶቹን የላከውን ሰው ዱካ መከተል ቻለ። የጠፋውን መልእክት ወደ ነበረበት በመመለስ ስሙን ሳይገልጽ ለዣንግ የላከው ሸዋን እንደሆነ ደረሰበት። ካይሺና ዜ ይህንን ማስረጃ በምስጢር ለማስተማሪያው ክፍልና ለሚስተር ማ አጋሩ። ጉዳዩን ከመምህር ባዬ ፊና ከወይዘሪት ሺያንጋ ከተወያዩበት በኋላ ሚስተር ማ በቶሎ የተፈጠረውን አለመግባባት በማብራራት በማስታወቂያ በኩል ይቅርታ ጠየቀ። ሸዋንም ላደረገው ድርጊት በሚገባ ቅጣት ተቀበለ። በብዙ ነገሮች ከሱ የተሻለ ለሆነው ለሊሄ ካለው ቅናት የተነሳ ይህንን ማድረጉን አመነ። ሊሄ ከሸዋን ጋር ለመነጋገር ወደ ሚስተር ማ ቢሮ በሄደበት ወቅት በሌሎች ሰዎች ጉዳይ ውስጥ ከመግባት ይልቅ በራሱ ላይ ትኩረት እንዲያደርግ መከረው። በዚያኑ ምሽት ከካይሺ ያደረገውን ከሰማ በኋላ ሊሄ ጎረቤቱ ዜና አግኝቶ አመሰግነው። በመካከላቸውም ጓደኝነት መፈጠር ጀመረ። ዜ ረዳው የፈቀደው ካይሺ በሊሄ ችግር ምክንያት ስትጨንቅ ማየት ስላልፈለገ ነበር። በሌላ በኩል ካይሺ ከሊሄ ጋር ብዙ ጊዜ ማሳለፍ ጀመረች። ዜ ግን የእነሱን መቀራረብ ከሩቅ ሆኖ መታዘብ ብቻ ነበር የቻለው። ከተወሰነ ጊዜ በኋላ ጂንግ የተባለ መልከ መልካም አዲስ ተማሪ የካይሺ ክፍልን ተቀላቀለ። እሷንም የወደዳት ይመስል ነበር። ጂንግ ወደ ትምህርት ቤት ለመመለስ የተወሰነ ታዋቂ ኮከብ ስለነበር ብዙ ተማሪዎች በአድናቆት ይመለከቱት ነበር። ከካይሺ ጋር ብቻውን በነበረበት ወቅት እሱ የልጅነት ጓደኛዋ እንደሆነና ቀደም ሲል ከነበረው የእሳት አደጋ ያዳናት እሱ እንደነበር ነገራት። ከእሳቱ አደጋ በኋላ ጂንግ ወደ ውጭ ሀገር በመሄድ ማንነቱን ቀይሮ ታዋቂ ኮከብ መሆን ችሏል። ይህ በእንዲህ እንዳለ ሊሄና ዜ ሁለቱም ለካይሺ ስሜት እንዳላቸው ተገነዘቡ። የጂንግ በትምህርት ቤት መገኘት ግን ልቧን ሊሰርቅ ስለሚችል ምቾት ነፈጋቸው። ስለዚህ ልዩነቶቻቸውን ለሀፍታ ወደ ጎን በመተው ጂንግን ከሷ ለማረቅ የሚያስችል መንገድ ለመፈለግ ወሰኑ። ወደ ክፍል ሲመለሱ ይህና ዜ ወደ ጂንግ ቀርበው ካይሺን እንዳይረብሻት አስጠነቀቁት። ይህም ጂንግ እነሱ እሷን እንደሚወዷት እንዲያስብ አደረገው። አንድ ጊዜ ጂንግ በፊልም ላይ የውጭ ሀገር ዋናተኛ ሆኖ ለመጫወት ኦዲሽን ማድረግ ስለፈለገ ካይሺን በእንግሊዝኛ ትምህርት እንድታግዘው ጠይቃት። እሷም ልትረዳው ተስማማች። አልፎ ተርፎም በትምህርት ቤቱ የትምህርት አይነቶች ልታግዘው ፈቃደኛ ሆነች። ካይሺ ዜንና ሊሄን በትምህርት ቤት አብረው እንዲያጠኑ ስትጋብዛቸው ከጂንጋ ብቻዋን እንድትሆን ስላልፈለጉ ሁለቱም ተስማሙ። አብረው በማጥናትና በመዝናናት ብዙ ጊዜ ማሳለፍ ጀመሩ። ይህም ይበልጥ አቀራረባቸው። በስራ መብዛት ምክንያት የብቸኝነት ስሜት ይሰማው የነበረው ጂንግ አሁን ደስተኛ ነበር። እንዲያውም ከሊሄና ከዜ ጋር ለመዝናናት ሲል አንዳንድ የስራ ፕሮግራሞችን ይሰርዝ ነበር። የጂንግ ማናጀር ናት በትኩረቱ ላይ ብቻ እንዲያተኩር አስጠነቀቀችው። አይዶል መሆን የራሱ ምርጫ እንደሆነና አንዳንድ ነገሮችን መስዋዕት ማድረግ ቢኖርበትም እንኳ ለኃላፊነቶቹ ለውጤቶቹ ዝግጁ መሆን እንዳለበት አሳሰበችው። እሷ ጥብቅ የሆነች ጂንግ ስለ ኃላፊነት እንዲማር ስለምትፈልግ ነበር። በእሷ ቃላት ላይ ካሰበ በኋላ ጂንግ በሙዚቀኝነት ህልሙ ላይ ይበልጥ ትኩረት ለማድረግ ወሰነ። ድርጅቱም የሙዚቃ መምህር ሊያቀርብለት ተስማማ። አንድ ምሽት በዚህ ቤት ከእናቱ ጋር ክርክር ገጠመው። እናቱ ጠበቃ እንዲሆን ትፈልግ ነበር። እሱ ግን በሚስጥር የኮምፒውተር ፕሮግራመር መሆን ይፈልግ ነበር። ፕሮግራም ማድረግን በትርፍ ጊዜ ይማር ነበር። ነገር ግን ትምህርት ቤቱ ተማሪዎቹ የሚመርጡትን ዩኒቨርሲቲ እንዲመርጡ በጠየቀ ጊዜ ነገሮች ተወሳሰቡ። ዜ በሚስጥር የቴክኖሎጂ ዩኒቨርሲቲ መረጠ። ይህም እናቱ የተቃወመችው ነገር ነበር።
ይህ በእንዲህ እንዳለ ሊሄ ጥሩ ውጤት አምጥቶ ወደ ታዋቂ ሄንግ ዩኒቨርሲቲ ለመግባት ትልቅ ምኞት ነበረው። መምህሩ ባይፌ ውጤቱን ያን ያህል ጥሩ ስላልሆነ ነገሩ ከባድ እንደሚሆን ነገረው። ነገር ግን ሊሄ ወደዚያ ታዋቂ ዩኒቨርሲቲ መግባት ህልሙን ለማሳካት ይበልጥ ጠንክሮ ለማጥናት ቆረጠ። በሌላ በኩል የሊሄ ጓደኛ የሆነው ቹዋን በሊሄ ምርጫ ቅር ተሰኝቶ ነበር። አብረው ወደ ስፖርት ዩኒቨርሲቲ ለመሄድ ቃል ገብተው የነበረ ቢሆንም ቹዋን ሊሄ ስለ ካይሺ ሲል ጓደኞችን የሚተው መስሎት ነበር። ነገር ግን ሊሄ ካይሺን ምርጡን ዩኒቨርሲቲ እንዲያልም ስላማከረችው ብቻ የተቻለውን ሁሉ ማድረግ እንደፈለገ አስረዳው። እንዲሁም ቹዋን የስፖርት ዩኒቨርሲቲ የፈለገው ከቤቱ አቅራቢያ ስለሆነ ስራ የሚበዛበትን እናቱን የቤተሰብ ሱቅ ውስጥ ማገዝ ስለሚችል እንደሆነ ተረድቶ ነበር። ሊሄ እናቱ በሱ እንድትኮራበት ቹዋን ወደ ሄንግ ዩኒቨርሲቲ እንዲመለከት አበረታታው። ከዚያ ቀን ጀምሮ ሊሄና ጓደኞቹ ሁላቸውም ወደ ታዋቂ ዩኒቨርሲቲዎች መግባት ስለፈለጉ ብዙ ጊዜ አብረው ማጥናት ጀመሩ። የዚህ እናት ወደ ክፍል ገብታ የልጇን የዩኒቨርሲቲ ምርጫ ፎርም ስታገኝ በጣም ማዘነች። የኮምፒውተር ፕሮግራም መጻፍቱን በሙሉ አስወገደቻችሁ። ከትምህርት ውጭ ማንኛውም ነገር እንዲያደርግ ከጓደኞቹ ጋር መገናኘትም ጭምር አገደችው። ዜ እናቱ ህልሙን ስላልተረዳችለት በጣም ማዝኖ ነበር። ነገር ግን ተስፋ አልቆረጠም። እንዲያውም በፕሮግራሚንግ ውድድር ላይ ለመሳተፍ ይበልጥ ቆርጦ ነበር። ነገሮች በጥሩ ሁኔታ እየሄዱለት ሳለ አንድ ቀን እናቱ ወደ ሌላ ትምህርት ቤት ሊያዘዋውር ተወሰኑ። መምህርት ሺያን ካይሺና የእሱን ችሎታ የሚያውቁ ሌሎች ሰዎች እሱ ያለበትን ውድድር እንድትመለከት በመጋበዝ ችሎታውን ለማሳየት ሞከሩ። እናቱ ችሎታውን ብታይም እንኳ ትምህርት ቤት መቀየር ካልፈለገ በትምህርት ላይ ብቻ ትኩረት እንዲያደርግ አሁንም ትፈልግ ነበር። ጊዜያት አለፉ። የመጨረሻው የፈተና ውጤት ከወጣ በኋላ ጠንክራ ስታጠና የነበረችው ካይሺ ዜን በመብለጥ በትምህርት ቤቱ አንደኛ ተማሪ ሆነች። በትምህርት ቤት እረፍት ወቅት ዜ ለውድድር ለመዘጋጀት በሚስጥር ፕሮግራሚንግ ትምህርቶችን ይከታተል ነበር። ይህ በእንዲህ እንዳለ ሊሄና ካይሺ ብዙ ጊዜ አብረው ያሳልፉ ነበር። ይህንን ያወቀው ጂንግ በካይሺ ላይ ተስፋ መቁረጥ ስላልፈለገም ነበር። በቅርቡ ስሜቱን ለእሷ ለመግለጽ እንደወሰነ ለሊሄ ነገረው። አንድ ቀን አንድ ሰው የጂንግና የካይሺ አብረው እንደሚኖሩ የሚገልጽ የሐሰት ፎቶ አሰራጭ። ብዙ ጋዜጠኞች ወደ ካይሺ ቤት መጡ። ይህም ማንነቷን ሊያጋልጥ ምንም አልቀረውም ነበር። እንደ ዕድል ሆኖ ሊሄ የካይሺንና ወንድሟን ለመደበቅ ወደ ቤት ወሰዳቸው። በትምህርት ቤት ውስጥ አንድ ሰው ጂንግን በሚስጥር ይከታተለው እንደነበር ደረሱበት። በዚህ እርዳታ ተከታታዩን ወጥመድ ውስጥ መክተት፣ ፎቶዎቹን እንዲያጠፋና ይቅርታ እንዲጠይቅ አደረጉት። ይህም የጂንግን ድርጅቶች በሕግ ከመጠየቅ እንዲድን አደረገው። ይህ በእንዲህ እንዳለ የሐሰቱን ፎቶ በማሰራጨት ተረድቶ የነበረው ዩአንን ለጂንግ ጥፋቱን አመነ። ሁልጊዜ ከራሱ ወላጆች ጭምር ትኩረት ስለሚፈልገው ትኩረት ለመሳብ ሲል ይህንን ማድረጉን ገለጸ። ጂንግ ይቅር አለው። ዩአንም ወደ ሌላ ትምህርት ቤት ለመዛወር ወሰነ። ከዚህ ክስተት በኋላ የትምህርት ቤት እረፍት ሲያበቃና የዩኒቨርሲቲ መግቢያ ፈተና ሲቃረብ ሊሄ ካይሺን ወደ አንድ ቦታ ወስዶ ከእሱ ጋር አብረውን እንድትሮጥና ከጎኗ እንዲሆን ትፈቅድለት እንደሆነ ጠየቃት። እሷም በሀፍረት ፊቷ ቀላ፣ ነገር ግን ምንም መልስ አልሰጠችውም። ቆይቶም ጂንግ ለአድናቂዎቹ በተለይም ሁልጊዜ ለምትደግፈው ለካይሺ አንድ ድግስ አዘጋጀ። በድግሱ ላይ አንድ ዘፈን ዘፈነ። ካይሺም ለእሷ ስሜት እንዳለው ተረዳች። ከዛ በኋላ ወደ ውጭ ሀገር ወደሚገኝ የሙዚቃ አካዳሚ እንደሚሄድ ነገራትና አብረው እንድትሄድ ጠየቃት። እሷ ግን ሌላ ሰው ስሜት ስላላት ፈቃደኛ አልሆነችም። በማግስቱ ጂንግ ጓደኞቹን ተሰናብቶ ወደ ውጭ ሀገር ወደሚገኝ የሙዚቃ አካዳሚ ተጓዘ። ይህ በእንዲህ እንዳለ ሊሄና ካይሺ የቅርብ ጓደኛሞች ሆነው ነበር። እሷም ለመጀመሪያ ጊዜ ለሊሄ መልካም ልደት ተመኘችለት። በማግስቱ ሊሄ ካይሺን አብሮ በእግሩ እንዲጓዙና በትምህርት ቤቱ የስፖርት ልምድ ላይ እንድትገኝ በመጋበዝ ልደቱን አብሮ አከበሩ። በዚያ ልዩ ቀን ከእሱ ጋር በመሆኑ አመሰግናት። እንዲሁም ቅዳሜና እሁድ ለሚካሄደውና ወደ ሄንግ ዩኒቨርሲቲ ለመግባት የሚያስችለውን የምስክር ወረቀት ሊሰጠው የሚችለውን ወሳኝ ውድድር እንድትመለከት ጋበዛት። ዘይ በድንገት ምን ያህል እንደተቀራረቡ አይቶ ትንሽ ምቾት ስላልተሰማው ለሊሄ እንኳን ተወለድ ላለማለት ወሰነ። ከጥቂት ቀናት በኋላ የካይሺ አባት የሞቱበትን መታሰቢያ ቀን ነበር። ነገር ግን ነገሩ ይበልጥ ደስታን እንዳያመጣ ሲሉ ልክ እንደ ልደታቸው አድርገው አከበሩት። ከባሉ በኋላ ስለ አባታቸው ብዙም የሚያስታውሰው ወንድሟ ስለሱ ካይሺን ጠየቃት። እሷም ስለ አባታቸውና ከደም ካንሰር በሽታ ጋር ስላደረገው ትግል ነገረችው። በሌላ ጊዜ ሃኦሺ በካይሺ አካል ላይ የመቁሰል ምልክቶችን በማየቱ ስለ ጤንነቷ ተጨነቀ። አባታቸው የነበረበት የሉኬሚያ በሽታ ሊሆን እንደሚችል አስቦ ነበር። ካይሺ ምልክቶቹን ተራ መቁሰል ብቻ እንደሆኑ ብታረጋግጥለትም እሷ ግን ብዙ ጊዜ የራስ ማዞርና ራስን የመሳት ስሜት ስለሚሰማት በሚስጥር ተጨንቃ ነበር። በማግስቱ በትምህርት ቤቱ ነርስ ጋር ከሄደች በኋላ
በሆስፒታል የሕክምና ምርመራ እንድታደርግ ተመከረች። ይህ ዜና ራሷን እንድታገልልና የመጥናት ተነሳሽነቷን እንድታጣ አደረጋት። ዜ ለውጧን አስተውሎ ከቤተሰቧ ጋር እንድትነጋገርና ምርመራ እንድታደርግ አበረታታት። ከሺ በተለይ በቅርቡ ወሳኝ ውድድር ስላለው ሊሄን ትኩረቱን ላለመስረቅ ነገሩን በሚስጥር መያዝ ፈለገች። ከሺ ራሷን ከጓደኞቿ ስታርቅ አይቶ ይሄ የሆነ ነገር እንደተበላሸ ተሰማውና ስለ ጉዳዩ ጠይቃት። እሷ ግን ነገሩን ለመነጋገር ገና ዝግጁ እንዳልሆነች ገልጻ ጥቂት ጊዜ እንድትሰጣት ጠየቀችው። ሊሄ ቅርብ ይለውም እሷን ለማመን ሞከረ። ከሺ ለቤተሰቦቿ ለመንገር ዝግጁ እስክትሆን ድረስ ዜ ከእሷ ጎን አልተለየም ነበር። እንደ አጋጣሚ ሆኖ ግን ይህ መቀራረብ ይሄ ሁኔታውን በሌላ መንገድ እንዲረዳው አደረገው። በጉዳዩ ላይ በጥልቀት ካሰበችበት በኋላ ከሺ በመጨረሻ ስለ ጤናዋ ስጋት ለእናቷና ለወንድሟ ነገረቻቸው። ይህም በጣም አስጨነቃቸው። እናቷም ለምርመራ ወደ ሐኪም ዘንድ ወሰደቻት። ሐኪሙ በከሺ የደም ሴሎች ላይ አንዳንድ ነገሮችን አገኘ። ነገር ግን ነገሩ ተራ የደም ማነስ ብቻ ሊሆን እንደሚችል ገለጸ። ለትክክለኛ ምርመራ ተጨማሪ ምርመራዎችን ያስፈልጉ ነበር። ስለ ከሺ የጤና እክል የሚገልጸው ዜና በጓደኞቿና በክፍል ጓደኞቿ መካከል መሰራጨት ጀመረ። ይህም ሁሉንም አሳሰባቸው። በሊሄ ውድድር ቀን ዜ በበኩሉ በሚስጥር የኮምፒውተር ፕሮግራም ውድድሩን ቀጠለ። ከሜዳቸው በፊት እርስ በርስ ተበረታቱ። ከሺ በቅርቡ ራሷን አርቃ ስለነበረ በሌላ ተጽዕኖ እንዳታሳድር በመስጋት በውድድሩ ላይ ለመገኘት እርግጠኛ አልነበረችም። ወንድሟም ልቧ የነገራትን እንድትከተል መከራት። ከሺ ለመሄድ ወሰነች። ነገር ግን በመንገድ ላይ ሳለች በድንገት ራሷ አስተወደቀች። ይህ በእንዲህ እንዳለ በፕሮግራሙ ውድድር ላይ የነበረው ዜ በቅርብ ጊዜ በስልክ ያገኘው ሰው እሱ ስለነበር ከሺ ሕክምና የተከታተለችበት ካለው ሆስፒታል ስልክ ተደወለለት። የተጨነቀው ዜ በውድድሩን ትቶ ለመሄድ ወሰነ። ይህም ከውድድሩ ውጭ እንዲሆን አደረገው። የውድድሩ አዘጋጅም ይህንን ሁኔታ ለእናቱ አሳወቁ። በተመሳሳይ ጊዜ የጤና እክል ተሰምቶት የነበረው ሊሄ ውድድሩን ማሸነፍ አልቻለም ነበር። ይህም መጥፎ ስሜት እንዲሰማው አደረገው። ይህ ሃይስኩል ከጀመረ ጀምሮ የመጀመሪያው ሽንፈቱ ነበር። ዜ ጓደኛው የመንፈስ ውድቀት እንደደረሰበት ስላወቀ ሊያነጋግረው ሄደ። ይሄ በፍጥነት መሮጥ የማይችል ዜን ዝቅ አድርጎ ይመለከተው ከነበረበት የአንደኛ ደረጃ ትምህርት ቤት ጊዜያቸው ታሪኮችን አካፈለው። ራሱን ለማስመስከር ዜ ጠንክሮ በመስራት የክፍሉ ሻምፒዮን መሆን ችሎ ነበር። ጓደኛው ተነሳሽነቱን ሲያጣ ማየት እንደማይፈልግ ለሊሄ ነገረው። ምክንያቱም ይህ መሆኑ በክፍል ውስጥ ምርጥ ለመሆን ያደረጉትን ጥረት ሁሉ ከንቱን እንደሚያደርገው ገለጸለት። ዜ በሚስጥር የኮምፒውተር ፕሮግራም እያጠና እንደነበር እናቱ ስታውቅ በውጤቱ ላይ ተጽዕኖ ሊያመጣ ይችላል ብላ በማሰቧ ቅር ተሰኝታ ነበር። የዜ አባት ምንም ባያመስለውም እናቱ ግን ዜን ወደ ሌላ ትምህርት ቤት ለማዘዋወር ባላት ሀሳብ ላይ ጸንታ ነበር። ከአንድ ሳምንት በኋላ ይሄ አሁንም ወደ ትምህርት ቤት አልተመለሰም ነበር። ይህም ካይሽንና ጓደኞቹን አሳስቦ ነበር። በዚህ ጊዜ ሊሄ የቀድሞ ስፖርተኞች ከሆነው ከአባቱ ጋር ጊዜ እያሳለፈ ነው። አባቱም በህይወት ውስጥ ለስኬታማነት ማሸነፍም ሆነ መሸነፍ መቀበል ወሳኝ እንደሆነ በማስረዳት አበረታታው። ከዚህ ውይይት በኋላ ይሄ ምርጥ ሯጭ ለመሆን ያለውን ተነሳሽነት መልሶ አገኘ። በዚያ ነው ምሽት ከካይሽ ጋር ተገናኘ። እንድትጨነቅ ስላደረጋት ይቅርታ ጠይቃትና ለህልሞቹ እንዲሁም ለዩኒቨርሲቲው መግቢያ ፈተናዎች ይበልጥ ጠንክሮ ለመስራት ቃል ገባላት። ለምን ራሷን ታርቅ እንደነበር ተወያዩ። ካይሽ በመጨረሻ ስለ ጤናዋ ስጋት እና ስለ ሆስፒታል ምርመራዎች በግልጽ ነገረችው። ሊሄ አረጋጋትና ከጎኗ እንደሚሆን ቃል ገባላት። እንድታምነውና ነገሮቹን በግልጽ እንድታጋራውም ጠየቃት። አንድ ቀን ዜ ካይሽን ወደ አንድ ቦታ ጋበዛት። ዜ ለረጅም ጊዜ ለእሷ ስሜት እንደነበረው ማሳወቃት። እሷ ግን ነገሩን እንደ ጓደኝነት ብቻ ነው የምታየው እንጂ ስለ ስሜት የምታውቀው ነገር አልነበረም። ዜን በትኩረት ተስፋ እንድታስይዘው ስለፈራች የራሷን ስሜት ግልጽ ማድረግ እንዳለባት አሰበች። ዜና ካይሺ እንደ ሮቦት ኤግዚቢሽን ያሉ አስደሳች ቦታዎችን ጎበኙ። አብረው ጥሩ ጊዜ ቢያሳልፉም ዜ ለሱ እንደ ጓደኛ ብቻ እንደምታየው ተረዳ። ስለ ግንኙነታቸው በግልጽ ሳይወያዩ ዜ ራሱ የፈጠረውን ቻት አፕ በካይሽ ስልክ ላይ ጫነላት። በዚያን ምሽት የዜ ወላጆች ስለ ትምህርት ቤት ዝውውር ተወያዩ። እሱ ባይስማማም እንኳ የእናቱን ውሳኔ ሊቀየር አልቻለም ነበር። ቆይቶም ካይሺ የሕክምና ምርመራ ውጤቱን አገኘች። ውጤቱም ተራ የደም ማነስ ብቻ እንዳለባት የሚያሳይ ስለነበረ በጣም ደስተኛ ሆነች። ሊሄም በሌላ ሰው ውድድር ማቋረጥ ምክንያት ወደ ውድድሩ ፍጻሜ መድረሱን የሚገልጽ መልካም ዜና ደረሰው። ይህም ለማክበር የራት ግብዣ አዘጋጀ። ነገር ግን ዜ በግብዣ ላይ አልተገኘም። እንዲሁም የሚላኩለት መልእክቶች ይላል። ካይሺ በቻታፑ በኩል ልታገኘው ሞከረች። እሱም ወደ አዲስ ትምህርት ቤት እንደሚዘዋወር አሳወቃት። ካይሺ ምላሽ አልሰጠችም ነበር። ይህም
ዜ በጓደኞቹ ችላ እንደተባለ እንዲሰማው አደረገው። በማግስቱ ዜና ወላጆቹ ወደ ትምህርት ቤት ሲደርሱ እሱ እንዲሄድ ከማይፈልጉት ተማሪዎች የተደረገላቸውን ሞቅ ያለ አቀባበል በማየታቸው ተገረሙ። መምህር ሺያን የዜ እናት ሀሳባቸውን እንዲቀይሩ ለማሳመን ሞከረች። ካይሺና ሊሄም ዜ እንዳይዛወር ጠየቁ። ዜ በዩኒቨርሲቲ መግቢያ ፈተና ላይ ጥሩ ውጤት እንደሚያመጣ ቃል በመግባት እናቱን ለመሟት። የእሱ ከልብ የመነጨ ቃላት እናቱን አሳመናቸው። ከእንግዲህም እንዳይዋሽ ጠይቀው ሊደግፉት ተስማሙ። ዩኒቨርሲቲው መግቢያ ፈተናዎች የተቃረቡ ሲመጡ ተማሪዎች በሙሉ በትጋት አጠኑ። ፈተናው ከመጀመሩ አንድ ቀን በፊት መምህር ሺያን ለክፍል ተማሪዎች ጠንክረው በመስራታቸውና እርስ በርስ በሚያሳዩት እንክብካቤ ኩራት እንደሚሰማት ገለጸች። ተማሪዎቿን አመሰገነች። ህልማቸውን እንዲያሳኩም መልካም ምኞቷን ገለጸችላቸው። በማግስቱ ካይሺና ጓደኞቿ ቤተሰቦቻቸው ከጎናቸው ሆነው እያበረታቷቸው የዩኒቨርሲቲ መግቢያ ፈተናቸውን አጠናቀቁ። ከፈተናው በኋላ ካይሺ ከባድ እንቆቅልሽ በመጠቀም ይሄን ለመጋበዝ አንድ እቅድ አወጣች። እሱን ለመፍታትም ወደ ዜና ወደ ሌሎቹ ጓደኞቹ ዘንድ በመሄድ እርዳታ ለመጠየቅ ተገደደ። በመጨረሻዎቹ ትዕይንቶች ላይ ካይሺ በብሮድካስት ክፍል ውስጥ ይሄን እየጠበቀችው ነበር። እሱ እዚያ ሲደርስ ለምን በዚያ ቦታ ለመገኘት እንደፈለገች ጠየቃት። እሷም ይህ ክፍል መጀመሪያ የተገኙበትን ቦታ ስለሆነ ለሁለቱም ትልቅ ትርጉም እንዳለው አስረዳችሁ። ካይሺ በሃይስኩል ውስጥ ከሊሄ እና ከጓደኞቻቸው ጋር ስላሳለፏቸው ነገሮች በሙሉ ያላትን ትልቅ ቦታ ተናገረች። በዚያ ቅጽበት ሊሄ ለእሷ ያለውን ስሜት ድጋሚ ገለጸላት። እሷም ፍቅሯን በመሳም ምላሽ ሰጠችው። ድራማውም እዚህ ላይ ያበቃል። መልካም ጊዜ።